ሰላም ሰላማችሁ ብዝዝት ይበልልኝ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ከቪዲዮ በፊት ግን ፎሎ፣ ላይክ፣ ሼር፣ ኮሜንት አድርጎኝ የጡት ካንሰር የሚያጋልጡ ነገሮች እነማን ናቸው እና የጡት ካንሰር የሪስክ ፋክተር የምንለው እነማን ናቸው የሚለውን ብናይ የመጀመሪያው የጡት ካንሰር የሚያጋልጡ ነገሮች እና እድሜ ሊሆን ይችላል። እድሜ ሴቶች ላይ ከ35 ዓመት በላይ ከሆነ ለጡት ካንሰር ተጋላጭ የመሆን እድሉ በጣም ሰፊ ነው። እንደገና ደግሞ የቤተሰብ ታሪክ ካለ የቤተሰብ እህት ወይም እናት ወይም አክስት በቤተሰብ ከዚህ በፊት ተይዘው ነገር ከሆነ እና ይሄንንም የጡት ካንሰር ተጋላጭ የመሆን እድላቸውን በጣም ሰፊ ያደርገዋል። እንደገና ደግሞ በጣም ከመጠን በላይ ውፍረት ከመጠን በላይ ውፍረት ስንል ከ85 ኪሎ ግራም በላይ ወይም ከ80 ኪሎ ግራም በላይ ከሆነ ይህንንም የመያዝ አቅሙ በጣም ሰፊ ያደርገዋል። አራተኛው ደግሞ የእንቅስቃሴ እጥረት ስንል አንድ ቦታ ቁጭ ብለን ወይም ቆመን የምንውል ነገር ከሆነ ይህንንም ሪስኩ ሊያበዛው ይችላል እና ተጋላጭ የመሆን እድላቸውን በጣም ሰፊ ይሆናል። የመጨረሻው የኤክስሬ ባለሙያ በተደጋጋሚ ሴቶች ላይ ኤክስሬ ወይም ሲቲ ስካን በተደጋጋሚ ስለሚያነሱ እነዚህ ሰዎችም የመጋለጥ ወይም ሪስክ ፋክተር የመሆን እድላቸው በጣም ሰፊ ነው። እንደገና ደግሞ እኛ በየጊዜው ኤክስሬ ሲቲ ስካን በተደጋጋሚ የምንነሳ ነገር ከሆነ ይሄንንም ተጋላጭ የመሆን እድላችን በጣም ሰፊ ያደርገዋል።